አመስል ካንቺ ጋር አይደለም አመት ካንቺ ጋር አያወራም። እኔ ኃላፊነት ነው አመት ማለት ነው። ቲና ቁሚ። አንተም ሳሚ አንድ ነገር ልንገርሽ። በአንተ አካውንት አንድ ጊዜ በአንተ አካውንት ቲና ብር አስገብታለች ለአህመድ እንድትሰጠው አይደለም? ይህንን ነበር ልጠይቀው ያሰብኩት። ምን ብለህ ሰጠው ማለት ነው? ምን ብለህ ሰጠኸው ለአህመድ ስትሰጠው ምን እንዲያደርግ? ስለዚህ እስካሁን ልጁ ቪዛ ስላልሰራ አንተን አህመድን የምታውቀው አይደለም፣ ቲና አይደለችም። አንተን ያስተዋወቅካቸው። ይኸውልህ እዚህ ጋ እሺ ልንገርህ፣ እዚህ ጋ ቲና ይሄን ብር ለአህመድ አድርስልኝ ብላህ ቢሆን ኖሮ ያደረስክበት መረጃ እስካለ ድረስ ተጠያቂ አይደለህም። ነገር ግን እዚህ ጋር አህመድን አምጥተህ አህመድ ቪዛ ይሰራል ብለህ ከቲና ጋር አስተዋውቀህ ከዛ ቲና ብር ለአንተ ልካለህ፣ አንተ ለአህመድ ስትሰጠው ቪዛ ትሳለህ ብዬ ነው ያመጣው ብርም አምጥቼ የሰጠው ልጅቷል ለምንድን ነው የማሰጠው ብለህ መጠየቅ ያለብህ አንተ ነህ። ያ ቪዛውን ሰርቶ መስጠት፣ ከተበላሸ የተበላሸበትን ሰበብ ነግሮ ቀሪ ብሯን መመለስ ግዴታ ነው ያንተ። ግዴታ ብለሽ 100% እንትን ያን ሙሉ የኔም ጥፋተኛ ከሚታረግ መጀመሪያ ታምሽ ለልጁ ቪዛ ወጥቶ በኢምፕሎይመንት የሚመጣበት ጊዜ ኢምፕሎይመንቱ እዛ ታወቀ እና ልጁ ተበላሽቷል ያን ነገሩ። ከዛ በኋላ ሁሉ ነገር አንቺ የምታውቀው ነገር ነው። ይሄ ማድረግ ስራ ታዳለች ብዬ አስባለሁ። ያን ኢምፕሎይመንት ቪዛ ኤዲት ነበር የሚመጣው። የዛኔ ነው የተበላሸው። ያ ከተበላሸ በኋላ ልጁ ታዲያ የእናንተ ኃላፊነት ነው ኤዲት አስተካክለ ሰርተ ማሰራት ካልቻላችሁ መደማመጥ አለበት። ቆይ ሙኒት፣ ቆይ ሙኒት፣ አንተ ትሰማኛለህ? አባቴ አንተ እባክህ ፉንን ተውና፣ ተው ይሄ የሚዲያን ጨዋታን ተውና፣ ለአንተ ነው አንተ ነው ሰበቡ ምንድን ነው? እሺ የተበላሸበትን ነገር እኔ ኦፈር ለተሩ እንደወጣ ለሱ ኦፈር ለተር ተልኳል። ያ ኦፈር ለተር ለልጁ ላከች። ከዛ በኋላ ልጁ ኦፈር ለተር ስልክ ላይ አጥፋ እሷ መንገድ ነበረባት። በሰዓቱ ኦፈር ለተር ምክንያት ኦፈር ለተር ሲያዝ ታውቂያለሽ ምን እንደሚፈታ ገባሽ? ኦፈር ለተር ታየ በልጁ ስልክ ላይ ምንም የሚፈጠር ምንም እኮ ብሩን የሰጠች ለአንተ እኮ ነው አይደለ እንዴ? አንተ አይደል እንዴ ያገናኘሃት? ኦኬ ገባሽ? ያ ነገር ተበላሸ። ከተበላሸ በኋላ በስምምነት በሌላ ቪዛ እንዲመጣ ተስማሙ። ብሩን እሱ የሚሉትን እሱና እሷ ያወሩትን ብር ጨምራለሁ ብላ የሆነ ብር ጨመረችና ከዛ ሙሉ እሱ 3000 ግራም ነው የጠየቀው። አይሚን ያን ገባሽ? ያን 3000 ግራም ከጠየቀ በኋላ ከ3000 ግራም 2000 ብር ግራም ያን አይ ቲንክ የሆነ 2000 ግራም ሰጣለች ወይም 1700 ብር ሰጣለች። በኋላ ልጁ ቪዛውን አላወጣም አቆየ። ይህን ምንድነው ችግር ውስጥ ነው ኮታ አልተሰጠም እንደዚህ ነው እያለ አቆየ። እስቲ ሊያወራን ልጁ አህመድ ልጅቷ በጣም እየደወለች ናት። እዛ ፋሚሊ ጋር ደርሷል። ቪዛውን ቶሎ አውጣና ላክስ ነው ረመዳን ውስጥ ከሚደርስ ድረስ ልጁን ቪዛ አውጥቼ እኔ አመጣለሁ ብለው ውሰድ አለ። እሱ ራሱ እዛ እንትና ሄዷል። ይሄ ምንድነው ያን ሳውዲ ሄዷል ለእንትኑ። እሺ አንተ ስለ ስራው ታውቃለህ? ሁሌ ታወራለች። ኦኬ አሁን አንተ ስለ አሰራሩ ስለ ስራው ስለ ቪዛ ምናምን በደንብ ታውቃለህ? ሲጀመር ልጁ ለምን አዲስ ቪዛ አስፈለገው? እንዴት አስፈልገው? የተያዘው ኤዲቱ ነው። ኤዲቱን ሲይዙ ደግሞ ኤርፖርት ላይ ትክክል ባለህ ኦፈር በተያዘው ኦፈር ሌተር በትክክል በሲኦሲ ምናምን አስጨርሰህና ሲባል ሄዶ በሲኦሲ አስጨርሶ ይመጣል እንጂ አዲስ ቪዛ ማምጣቱ እንደገና ሌላ ኤዲት ሊደረግ ነው አይደለም። እዚህ ጋር ሌላ ችግር አለ። ፓስፖርቱ ቀይ ተመቷል በሳቱ ካላስ እና በምን ልታወጡት ነው? ሌላ ፓስፖርት ወጣ። ከዛ በኋላ እንደገና አዲስ ፓስፖርት አወጡ። እነሱ አስቸኳይ የመጀመሪያ ፓስፖርት የሚሆነ ስለው ጠፍቷል ብሎ በመጀመሪያ ፓስፖርት አዲስ ፓስፖርት አወጣ። ያ ፓስፖርት አዲስ ፓስፖርት የመጣ ቪዛ በዛ ፓስፖርት ለማውጣቱ። ይህ እኮ ነው ችግሩ። ሳታውቁ የምትሰሩት ስራ ነው ጣጣ የሚያመጣው። አዲስ ፓስፖርት ራሱ ወጥቶ ቢመጣ ልንገርን እንትን የሚደረግ ኤዲት ማነው የድሮውን ቪዛ ታስተካክላለህ ራሱ በራሱ በልጁ ስም የልጁ የድሮ ቪዛ ኦልሬዲ ኤክስፓርድ ሆኗል። አይደለም ወደ 6 ወር ምናምን ነው። ኦኬ ልጁ ጋር እሷም 100% ታወራለች። አሁን ያን ልጁ መጥራት ትችላለች። እኔ ጋር የሚያደውልም ምክንያት የለም። 100% ልጁ አልወስድም እያለ አይደለም፣ ብሩን ወስጃለሁ እያለ ነው።
አብርሽ ደግሞ ይኸውልህ የሚሰማ ከሆነ ተረጋጋና አውራ። መጀመሪያ ተረጋግቶ ነው እያወራ ያለው። ተረጋግቼ ነው እያወራ ያለሁት። እኔ በእውነት እውነቴን ነው የምልህ የታሪኩ ባለቤት ስላለች ዝም ብዬ እያወራሁ ነው። እኔ እየሰማኝ ከሆነ አይደለም አንተ ሰምተህም ምንም የማይመስል ከሆነ እዚህ ጋር ያለን ሰዎች ደግሞ ሰምተን ዝም ማለት የማንችል ነን። አሁን እናቴ አንድ ነገር ልንገርህ፣ ምንም ነገር ስህተት ይፈጠራል። ተፈጠረ የሚታለፍ መስሏችሁ እናንተ ጸጥ ብላችኋል። አሁን ግን እኔም አለው እዚህ ጋር ፎዚ ያለች መሲ ያለች የሰው ልጅ ተነስቶ ጀጃ አያደርግም። አላጦል እንዲህ አይልም። የራሳችሁ ሰበብ አላችሁ፣ ግን የአንድ ወር ጊዜ እንሰጣችኋለን። ልጁን አስተካክላችሁ አምጡት አይል። አለበለዚያ ደግሞ ብሩ አመለስላት። ሞኒት አንድ ጥያቄ ሊጠይቀው ነው። አንድ ጊዜ ቲና ስለትላንት አንድ ጊዜ አንዴ ብሮዬ አንዴ ቆይ አንዴ ቲና ልጠይቅህ ነው። አንዴ ቆይ ምንድን ነው የምጠይቀው? ቆይ አንዴ ወንድም ምንድን ነው የምጠይቅህ? ቲና ቲና ናት የምጠይቅ። እኔ የሚጠይቀው ጥያቄ ስለ ፓስፖርቱ ነው። ፓስፖርቱ ላይ ሞኒትዬ እግዚአብሔርም የድሮ ፓስፖርቱ ቁጥሩን በፖሊስ ማተፍ አስመትቼዋለሁ። ለምን ቢዛው እንዳይቃጠል ቢዛው እንዳይበላሽ ብዬ ማለት ነው። ራሴ አዲስ ፓስፖርት ወንድሜ ሲያወጣ አስቸኳይ ሲያወጣ የአሮጌውን ቁጥር ጀርባው ላይ እንዲመቱ አድርገዋለሁ። ለምን ቢዛው እንዳይቃጠል። ኦኬ ይሄ አሁን የኔ ችግር ነው። ችግር የለም። አሁን ቆይ እሱን ተይዋለሽ። አሁን ልንገርህ፣ አንድ ወር ጊዜ አለ። እሺ ናቲ ቲና ቀኑን ያዡ። ከዛሬ ጀምረሽ አንድ ወር ጊዜ አለ። እኔ በቀደም ዕለት ስናገር ሰምተኸኝ ከሆነ አሰራር ግራ ገብቷችሁ ልጆቹን ግራ የምታጋቡ ኑና አናግሩኝ ብያለሁ። ምን ማድረግ እንዳለባችሁ እነግርሃለሁ። ልጅቷንም ሌላ ወጪ ሳታስወጣት ከዚህ በኋላ ምንም አይነት ብር ብትጠይቂ እንዳትሰጪ። ከበቂ በላይ ነው የሰጠሽው። ደግሞ እኮ ሰጠችው። ደግሞ እኮ አንድ አመት አልፎታል። ሙኒቲ አንድ አመት አልፎታል። ልጁ ያወሩት ብር አለ። ያ ብር አላገጭም። እንዴት በምን ብር ነው ቀሪ ብር አለብሽ? ቆይሽ ይኸው ሙኒቲ የእግዚአብሔር እንደው የልጄን ብዙ ጊዜ አካውንት ላክልኝ ያልኩኝ ነበር። አዳምጪኝ። የላክሽበትን እያንዳንዱን ሪሲት ስጪኝ። እሺ እሺ እሰጥሻለሁ። እሺ ካላስ እንዴ የአይዲም ዋጋ እኛ እናውቃለን፣ የሁሉንም ዋጋ እናውቃለን። ቤት ነው እንዴ የምትገዛው ልጅቷ? ስሚ ሳይዘጋው ስልኩን ዘጋው። ኦኬ መሲ ምን እንደሆነ ልንገርሽ። የወጣችሁ ወጪ ይታያል። ማስተካከያ መንገዱን እንነግራቸዋለን። አላስገባ ካለ በአካል ያለ የመረት ውስጥ ያለ ልጅ እኮ ነው። ያ እኮ እሱን ልልሽ እኮ ነው። ምክንያቱም አሁን ገና አድርገው እየለቀሟቸው ስለሆነ ከሚለቀሙት አንዱ ማለት ነው። ሙኒት ለምን ሊዘጋው ቻለ? ዝም ብለው እኮ እየተጠየቀ ነው፣ እያወራ ነው። መቼም ተጎጂ እያለ እሱ ነው ብር የበላችሁ ወደ ምንድን ነው ግን እኔ እዚህ ድረስ ያመጣኝ ነገር ደግሞ አንዱ ነገር እኔ ለአመት ሼር ያደረኩትን ብር ናቲ ለእኔ የሚሰጠኝ ብር አለኝ። ስለዚህ እኔ ያንን ተቀብያለሁ። አላቅሽም፣ አንቺ አይደለሽም ይሄንን ደረሰኝ ለእኔ ላክሽልኝ። ብሩ ማን ያስገባ በናቲ በኩል ነው ደረሰኛው የመጣልኝ ስላለኝ እግዚአብሔር በጣም ነበር ያመመኝ። ያንን እንደው ፖዚ ነበርሽ። እውነት በጣም ነው። በዚህ አጋጣሚ ቆይ አንዴ ቲና አንዴ ቆይ የዚህ አንተ ፎቶ ቤት ያልከው ልጅ ስልክ ቁጥር ማን ልበላለኝ? ስሜን ስነግረው ቀጥታ ስልኩ አይሰራም። ዋትሳፕ ላይ ጭራሽ ከኦንላይን ወጣ ማንነቴን ሲያቅ ማለት ነው። ስለዚህ ሚስት ካለው የሚስቱን ቁጥር አንጣ። አታናግሪ ሚስት መስዬ እምቢ አለኝ። ለእኔም ደውያለሁ እምቢ አለኝ። መከሱ መከሱ ሚስት ምናምን አያገባውም እኮ ግን እነሱ መመለስ የሚገባቸው ያኔ ሙኒት አሁን እያወራሹ ነበር አይደለ እንዴ? ይሄኛው ራሱ ትክክለኛ መንገድ ትክክለኛ ሰው ቢሆን ኑሮ አይዘጋውም። ታውቂያለሽ ግን አሁን እኛ ተጎጂ ይዘን ነው እዚህ ጋር ቁጭ ያልነው እንጂ ስለ እሱ አያሳስበንም። የግል ጠብ የለም ከማንም ጋር አብርሽ ወይ ሌላ እኮ ነው የምትልክ መስዬ እኮ የምትለው ሁለተኛውን ተከሳሽ የቤቢን ነው የሙኒትዬ አንደኛው ኦኬ ቤቢ ነው የምትለው። አሁን ሙኒት ምንድን ነው የሚደረገው? ሙኒት እስኪ አንቺ ታውቂያለሽ ሁሉ ነገር ይኸውልህ ምን እንደሆነ ችግሩ ታውቃለህ። እዚህ ጋር ቁጭ ብለን እናወራና ጉዳዩ ይሰካል። አንድም ሰው ላይ ምንም አይነት እርምጃ እየተወሰደ አይደለም።
እኛ በራሳችን የምንችለው እርምጃ ምንም ነገር የለም። እኛ እንደ ታላቅነታችን ህጉን እንደማወቃችን ልምዱ ስላለን እኔ መቼም ስለ ድለላ እዚህ ጋር አንድ ሰው መጥቶ ይሄ ነው ያ ነው ብሎ የሚያብራራልኝ የለም። ስለ ልጆች አመጣት ሴቶች ቢሆን ወንዶች አብራርቼ መናገር እችላለሁ። በዚህ ሰዓት ላይ ችግር የለም አይደለም፣ ልጆች አመጣትም ችግር አለ፣ ግን የችግሩን ያህል ደግሞ መፍትሄ አለ። እኔ በቀደም ለታ ሲቸግረኝ ምን ብያለሁ መሰለ? አዳዲስ ደላሎች አሁን የተፈጠራችሁ ማለት መታችሁ እኛው ራሳችን ማለት አምጥተናቸው እኛው ላይ እየደለሉ ነው። እነሱ ችግር ሲገጥማችሁ ኑና አማክሩኝ ሁሉ ብዬ በራሴ በፈቃደኝነት ተናግሬያለሁ። መፍትሄ እንስጣቸው፣ ልጆቹ ነገራቸው እንዳይበላሽ አሉ። 6 ወር ቆይተው 5 ወር ቆይተው የሚመጡ ልጆች አሉ። መንገዱን እንነጋገር ብዬ ተናግሬያለሁ። ስለዚህ አሁንም ለዚህ አገልግሎት እኔ ፈቃደኛ ነኝ። ግን ማድረግ ያለብን ነገር እኛ አንድ ሰው ጥፋቱ ሲታመን መረጃዎች ሲኖር ለባለ ጉዳይ ማለት ለህግ አካል ማስረከብ፣ 1 2 3 ሰው ሲቀጣ ከዛ ሁሉም ሰው ይስተካከላል። ግን የእኛ ነገር እዚህ ጋር እንጮኋለን፣ እናወራለን፣ እንመክራለን፣ ፋይሉ ይዘጋል። አንድ ነገር ቀጠሮ ብያዝለት አሁን ለምሳሌ ይሄ ልጅ 1 ወር ተባለ፣ የዛሬ ወር ለውጥ የለም አላጦል ወደ ህግ አካል መሄድ ሳሚ በቀደም እንደተደረገ ልንገርህ። በዚህ በምህረት አዋጁ ወረቀት እናሰራለን ብሎ ፎቶ ቤት ከፍተው ልብስ ቤት ከፍተው ምናምን በሱቁ ስር መንግስት በሚሰጣቸው ኮታ ለሰዎች አይዲ ሸጠው ሱቁ ሲዘጉት መንግስት ደግሞ ሄዶ እንዳለ በስራቸው ያሰሩትን እንትን አድርጎ ይህችን ድርጊት ያደረጓትን ወደ ሀገራቸው ዲፖርት አድርጎ ኢቨን አይዲ ያሰሩትንም ጭምር ዲፖርት እያደረገን ያለው አሁን ላይ በተለይ አሁን የመስፍኔን ምናምን እነዚህን ምናምኖች እንደነዚህ አይነቶቹን መንግስት የሚጠቁመውን ያጣው ገባ። በጣም ነው የሚፈልጋቸው። ለምን? ይሄ ወንጀል ነው። ህጋዊ ሰዎች እያሉ ህገ ወጦች ቪዛ መሸጥ እዚህ ሀገር ወንጀል ነው። እኛ እንደ አንድ ሀገር ዜጋ ደግሞ ወይ ስልክ ደውለን ስናናገራቸው ምናምን ፈቃደኛ ሆኖ ከልጆቹ ጋር ተቀራረቡ ችግሩን ተቀራረቡ። ሳሚ ይሄ ጊዜ ዳኛ የሚባለው ከቅድም ጀምሮ እየበጠበጠ ነው። ምንድን ነው አላማው? ጊዜ ደኛ መሲ ይቅርታ፣ ጊዜ ደኛ ሚዩት ላይ ነክ፣ ሚዩቱን ክፈት፣ ሚዩት ላይ ነክ። እሺ ከብቻ ያለው እሺ፣ ምንድን ነው የፈለግከው ነገር? ቶሎ ብለህ አውራ። እሺ፣ ሰላም ጤና ይስጥላችሁ። አብሮ ስትልም ቀጥል ወንድሜ። እሺ፣ እኔ ባለቤቴ ዱባይ ናት፣ አጅማን። እኔ የምኖረው ኢትዮጵያ ወላይታ ነኝ። በጣም ከ3 ወር በፊት ለእኔ የተላክልኝ ብር ነበረ፣ በዛ ዱባይ ባለው ደላላ በኩል ማለት እና ብሩን ዛሬ ነገ ከነገ ወዲያ ይልካለሁ እያለ እስከ ዛሬ ድረስ ስልኮን እየሶንም የኔንም ብሎክ አድርጎ ዘግቶ ጠብቷል። ከዛ አማራጭ ሲያጣ በውስጥ መስመርም ጨርሳለሁ ብዬ በጣም ታግዬ ነበረ። ለጓደኞችም ለኢት ለወንድሞች ሁሉም አዳርሼ ነበረ። ከዛ ምንም ምላሽ ሊሰጠኝ አልቻለም እና በቃ አማራጭ አጥቼ እኔ ቪዲዮም ሰርቼ ነበረ። ወደ አንተ ጋር ደርሰም ይሁን እኔ እንጃ። አጋጣሚ ካሌብ እኔን አናግሮኝ በቃ ብሩን አስመልሳለሁ ችግር የለም በተስፋ ጠብቅ እያለ እስከ ዛሬ ምንም ነገር ወሬውን ሁላ ጠፍቶ ይዛው ቀረ። በቃ ልጁም እስካሁን ምላሽ ምንም ሊሰጥ ዳኒ ኦኬ ባለቤት ካለ ከዚች ጋር አለች? አዎ ዱባይ ነች እሷ አለች። አዎ ከዚች ጋር ላይ ብለ አለች እሷ የለችም። እሷ ዋይፋይ የማይሰራበት ቤት ናት ያለችው። አጋጣሚ ስልኳም የላትም። ያው እኔ ጋር አለ ሁሉም ነገር መረጃ የእሷ እሱ ወደ እሱ ጋር ብር እንደተላከ እንትን የሚያሳይ ደረሰኝ ሙሉ የሚያሳይ ደረሰኝ አለ። ከኔ ጋር ድምጽ የተለዋወጠው አለ። ከእሷ ጋርም ድምጽ ቦይስ በዋትሳፕ የተቀያየረው አለ። እሺ ሞዲት ምን ትላላችሁ በዚህ ላይ? እስኪ እናንተ የሚሰጡት ነገር ሜሲ አብሪሽ። እሷ በራሷ መምጣት አለባት መረጃዎቿን ይዛ በሽምግልና ከሆነ ይሆናል። ስልክ የእሷን ቀጥታ ስልክ አላት።
አላት። እሺ ሙኒት ደውልሽ እሷ መጠየቅ ትችልም። አይደለም ሳሚ የቀጥታ ስልክ የደላለው አለው አለ፣ የሱም አለ። ኦኬ መደወል የሚችል ሰው አለ? በፕሊዝ ስጠኝ፣ ግድ የለም። ጎሽ ሙኒትዬ ቴንክ ዩ እግዚአብሔር ያክብርልሽ። መረጃ ግን አይታችኋል? ከዛ በፊት ያየ ሰው አለ መረጃ? አይ ቲንክ የዛሬ